አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ኪንግ ኦፍ አፍሪካ እንዴት ናችሁ? ጤሞ ቻናል እንዴት ናችሁ? አላችሁ አለሁኝ። አልሐምዱሊላህ እኔ ጋር በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ? ሰላም እንደሚሆን እንግዲህ እርግጠኛ ነኝ። ሰላምና እዝነት በእናንተ ላይ ይሁን። እናንተ ካሜራ ፊት ለፊት የማድረግ ካቆምኩኝ በጣም ቆይቼ ነበረና እያፈርኩኝ መጣሁኝ። ለምን እንደሆነ ማለቅም ማለት ነው። እና እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? አላችሁልኝ? አለሁ አልሐምዱሊላህ እኔ በጣም ደህና ነኝ። እንግዲህ ያው እንደምታውቁት ሌላ ጊዜ ጭልም ባለ ምናምን እንደዚህ ነበረ መመጣው የነበረው። ዛሬ እንግዲህ ሀብዬ ባሪፍ ዲኮር ምናምን ነገር መጥቻለሁና አላህ የራሴን ዲኮር ይስጠን ማለቴ ለሁላችንም የራሳችን ዲኮር ይስጠን። የራሳችን ቤት የጀነት ቤት አላህ ይስጠን። አሚን በሉ በአጋጣሚ እና እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? አለሁ አልሐምዱሊላህ። እውነት ለመናገር ያው ጠፍቻለሁ። ያው የጠፋሁበትን ምክንያት እንግዲህ ከኔትም ትንሽም ከቢዚም አንጻር በሱ ነው የጠፋሁት። ኢንሻአላህ ያው ብቅ ብያለሁ። ኪንግ ኦፍ አፍሪካ ያው እስካሁን ድረስ ግልጽ ሆና አልወጣችም ነበረና ብዙ ጊዜ ያው በላይፍ ቪዲዮ እንደዚህ ምናምን ነገር ነበረ የምመጣው። ከአንድ ሁለቴ ይመስለኛል እንደዚህ መጥቻለሁ። እንግዲህ ኪንግ ኦፍ አፍሪካ ወይም ደግሞ ጤሞ ቻናል። ኪንግ ኦፍ አፍሪካ ሲባል ለነገሩ ሁለቱም ሲም ተቃራኒ ነው የሆነው። ኪንግ ኦፍ አፍሪካ ሲባል ያው ለወንድ ነው፣ ግን እንትኑ ምንድነው የሚባለው? አካውንቱ ግን የተያዘው በሴት ስም ነው። ማለቴ ካሁን በኋላ ለሚመጣው አባወራ ነው የከፈትኩት። እንደዛ ብለን እንወሰደው። ምክንያቱም ኪንጎ የሚለው ያው የወንድ ስም ነው። ኮይን አፍሪካ በሚል እለውጠዋለሁ አላ ካለ። እስከዛም ድረስ ግን ስሙ ደስ ስላለኝ ነው በሱ ያዝኩት። እና በሌላ በኩል ደግሞ ጤሞ ቻናል የተያዘ ነው ሁለቱ ማለት ነው። ትንሽ ግራ የሚያጋባ ነው። ጤሞ ቻናል ብዙ ጊዜ ጤሞ ቻናል ሲባል እንዴ ጤሞ ቻናል የሚባለው ጤሞ ቻናል ማለት ምን ማለት ነው? ጤሞ ቻናል እንግዲህ ጤሞ ማለት ብዙ ጊዜ ግራ የሚጋቡ ልጆች አሉ። ኢትዮጵያዊነት ኢትዮጵያ ስትሆን የተለያየ ብሔረሰብ የተለያየ ቋንቋ ያዘለች እናት ናት። እና ያው ከነሱ ውስጥ የአንደኛው ብሔር ከነሱ ብሔር አቋጥቼ ነው ያወጣሁት፣ ባጭሩ ማለት ነው። ቆርጬ ነው ያወጣሁት። እና እውነት ጤሞ ማለት ምንድን ነው ምናምን ነገር ይባላል ብዙ ጊዜ ያው አናውቀውም። እንደውም በእኛ ራሳችን በእኛ በቋንቋችን ራሱ ቃላቷ ተረስታለች ማለት እንትን ይላል ማለት ያው ብዙ ጊዜ እኛ በእኛ ዘመን ያደግነውን በቋንቋችን ነው የተማርነውን በቃ ይሆናል አይደለ? ትልቅ እስከሆነ ድረስ ከተማ ከወጣን በኋላ ነው የአማርኛ ለውጥ የሚታይብን። አማርኛ ምናምን ነገር መነጋገር ምናምን ነገር የጀመርነው ግን በአሁኑ ሰዓት የክፍለ ሀገር ልጆች እንግዲህ አፍ መፍቻቸው ማለት ይቻላል ወዲያው ነው አማርኛ ለመነጋገር የሚሮጡት። እኛን በጣም ያስቸግረን ነበረ ከምንም በላይ ማለት ነው። እና በቃ ኢቭን እንኳን ያንን ቋንቋ ታውና አሁን ትንሽ አትጠቀመውም። ኖርማል ቃላት እንኳን ሰላም እንዴት ነው ብለህ እንኳን በቋንቋ ስትነጋገር ረስቼዋለሁ የሚለውን ነገር ነው አዛል ወደዛ የሚኬድብህ ማለት ነው። እና ምን ለማለት ነው ያ አብዛኞቻችን እንኳን የሌላ ብሔር ተውና የራሳችን እንኳን የተወለድንበት እነሱ እንኳን ይጠይቁኛል ማለት ነው። እና ግርም ይለኛል። ጤሞ ቻናል ያው እንግዲህ ጤሞ ማለት ጥቁር ሰው ማለት ነው። እንግዲህ ጥቁር ለማለት ነው። ጥቁር ማለት ጤሞ ማለት በራሱ ጥቁር ነው። እንግዲህ ቻናል ነው ባጭሩ ጥቁር ሰው ለማለት ነው። እንግዲህ ያው እኔ ባሪነቴ ጥቁርነቴ ነው። ወደ አማርኛ ደግሞ ያው ባሪች ይባላል። ራሴን ለመግለጽ ምናምን አይደለም ያው በጥቁር እና ኮይንም አየክ ሁለት እንትን ነው የሰጠሁት። እና ባጭሩ ቋንቋ እንትኑን አረዘምኩት። እኔ በጣም ደህና ነኝ አልሐምዱሊላህ አላ እና ኢንሻአላህ ያው እንግዲህ ንግግሬን እንትን አደረኩት። አላህ ካለ በሰፊው ብቅ እላለሁ። እንደዚህ በዲፍም እየገባሁኝ ምናምን ነገር እንደምመጣ እርግጠኛ ነኝ። ትንሽ አልተመቻቸልኝም ነበረ። ያው እንግዲህ የስደትን ኑሮ ሁላችንም እናውቀዋለን እና ወላሂ እውነት
ለመናገር በጣም ቢዚ ነኝ ትንሽ እና ደግሞ ስራውም አለ ጫጫታም አለ ኔትም በቃ በዚህ ነገር ነበር ያልተመቸኝም። ሁለተኛ ደግሞ ራሴንም ላጋልጥ አልፈለኩም ነበረ። ላጋልጥ ምናምን ወንጀል ሰርቻለሁ እንዲህ አልሰራሁኝም። እውነት እንደዛ ነበረ ያሰብኩት የነበረው። ኢንሻአላህ እንግዲህ ሲመችኝ እንደዚህ ብቅ እላለሁ ብዬ ተስፋ አደርጋለሁ። በሊቪንግ ቪዲዮ እንደምመጣ ቃል እገባለሁ። እንግዲህ እመጣለሁ ብዬ ተስፋ አደርጋለሁ። እንደምትወዱኝ እንደምወዳችሁም ደግሞ እንግዲህ ላይክ በማድረግ ሼር በማድረግ ለቤቱ አዲስ ቻናል የሆናችሁ ደግሞ ሰብስክራይብ በማድረግ ተባበሩን። እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ። አላህ ይጠብቅልን። እንግዲህ ሁላችንም ተሰብስበን የማታ እንጀራ ለስተን ይህንን ነው የምመኘው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሰፊው እንደምንገናኝ ተስፋ አደርጋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።